ይስጥልኝ እሺ እንደምን አለ ደህና ነው ወዳጄ እግዚአብሔር ይመስገን ሰላም ነው አለው እግዚአብሔር ይመስገን ዘማሪ ደረጀ ባላለው ያንተ እንግዳ ነበርኩ ስታብም ነኝ ዘማሪ ደረጀ ሰላም ነው ዶንኪ በጎ ላይ እንዴት አለ ሰላም ነው እግዚአብሔር ይመስገን እንዴት ነህ አለው እግዚአብሔር ይመስገን ክብሩ ይስፋ ስላገኘው ደስ ብሎኛል ብርታቴ ነህ ብዙ ነገሬ ነህ ለማውራት የድንግል ማርያም ክብር በዓለም እንዲነገር ያደረክ ቀላል ዋጋ አይደለም ለኔም ከዚህ ሆነን ለማውራት ቀላል አይደለም ያደረከው በኔ ህይወትም በብዙዎች ህይወት ውስጥ ሆነን ለማውራት ብዙ ሰዎች ምሳሌ አርአያ ነህ በተለይ እንደ ቤተክርስቲያን ልጅነት ደግሞ እጅግ በቃ መንቆራብህ ወንድማችን ነህና ይሄን ነገር ስሰማ እኔ በጣም ዛሬ ሶስተኛ ቀን ሆነን ለማውራት በተደጋጋሚ እየደወልኩኝ ነበር ያው ብዙ ደዋይ ስለነበረ ድሉን ዛሬ ነው ያገኘሁትና እሺ እንደው እግዚአብሔር ያው ምን ትላለህ አሁን ላንተ ወንጌል አይነገርም እውነት ለማውራት እንዲህ ብዬም ይሄ ነው ለማለት ይከብዳል ግን በቃ የእግዚአብሔር ጸጋና ሰላም ሁሌም ካንተ ጋር ይሁን ነው ማለት ምክንያቱም በጽናት በመከራ በፈተና መኖራችን ቀላል አይደለም ይሄ ደግሞ የሚታወቅ ሀቅ ነገር ነውና እንደው እሺ እኔ ለብዙዎችም ሼር ያደረኩ ነበር እዚህ ቤተክነት አካባቢ ያሉ ሰዎችን የተወሰነ አሁን የሚገርመኝ ያ ቪዲዮ ከተለቀቀ በኋላ በአንተ ምክንያት ብዙ የሥራ ዕድሎች መጡ ብዙ ነገሮች እንቅስቃሴዎችን ያደረኩኝ ቀላል አይደለም የነበረው ፖቴንሻል የነበረውን አቅም መጠቀም መቻል በራሱ ቀላል አይደለምና ሰው አይን በድንግል ማርያም ጸበል አይንን ማግኘት ቀላል አይደለም ዳግም መወለድ ነው ግን ደግሞ እንደ ሰው ደግሞ ብርሃንን መሆን ደግሞ ቀላል አይደለምና ያንተ ብርታት ያንተ ፐርሰናሊ እናወራለን ፐርሰናል ብዙ ነገሮችን ካንተ ጋር ቀጣይ ያሉትን ፕላኖች ማብረን የምንጋፈጠው ነው የሚሆነው እውነት ለማውራት እኔም ከዚህ በኋላ ዶንኪ በጎም ሌሎች ማግዝ ድርጅት ነው ሃይማኖትን ዘርን ምንን ትኩረት ሳታረግ ቀላል አይደለም የተሰራው ስራ ለብዙዎች መዳን ምክንያት ሆኗል እውነት ለማውራትና እሺ እግዚአብሔር ይጠብቅህ እግዚአብሔር ያክብርልኝ በእውነት በጣም በህይወታችን ውስጥ ትልቅ ምሳሌ የምትሆን ወንድማችን ነህ ደግሞ ነገሩ ኮሜንቶችን አትያቸው አንዳንድ ቀስ ሰባሪ ኮሜንቶችን እያየሁ ነበር ለኮንተንት ነው አንዳንድ እንዲህ ጉዳይ ነው እንደዚህ ወጥቶ በዚህ ወርዶ የሚሉ ይሄን ጉዳይ አምነው መቀበል የማይችሉ ሰዎች አሉ በነገራችን በአንድ በኩል ለበጎ ነው ያው ያንተን ውድቀት ለማያምኑ ለማይፈልጉ ሰዎች እውነት ለማውራት ያው ሁላችንም አንፈልግም ግን በሌላ መንገድ ደግሞ ሌላ ፈተናም ይመጣ ይሄ እንግዲህ በጣም አንተ ህዝብ ነህና በህዝብ ውስጥ ደግሞ ብዙ አይነት አመለካከቶች ይኖራሉ በዛ አይነት ነገሮች እንትን እንዲሉ አልፈልግም በተለይ በቤተክነትም በኩል ያሉትን ስራዎች ያው ቅድም የገቡትን ተከታዮችን ይብያሉ ነበር ከአሜሪካ ቤተክርስቲያን መስቀል ላይ ነች መከራ ላይ ነች ፈተና ላይ ነች ግን ቢሆንም ደግሞ አብሮ ወንድማችን በርታ ማለት ደግሞ ተገቢ እንደሆነ እናምናለን እሺ ስላገኘው ደስ ብሎኛል እንደው እኔ ማድረግ የምችለው በሙሉ በቃ እዛ ላይ ሰራተኛውንም በመበረታታትም እኔ ነገ ጀምሮ በቢሮ መጥቼ ያለውን ነገር እናወራለን ከጎን ነኝ ለማለት ወንድሜ እንደው ለመግለጽ ያለ ያክል ነው ፍቅሬ ነው ማለት ነው አመሰግናለሁ በጣም ዘማሪ ደረጀ ቴንክ ዩ ሶ ማች